እጃችሁን ከፍ አድርጉላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሉ እግዚአብሔር ፍጹም ሰላም እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን ለዚህ ሰዓት ደረሳችሁ? ከምጅርተኔ ከሚዲሮ ከነጌሰኒ ዋንዲ ጉያ ከነቢሴ ሙፍክኔ መቃንሳ አራንገ በራቲ ከረንፋቴፊ ከንገለቶ ገንፊያተው ነቸ ገለቴ ፈደዋ ጉያ ከነቢሴ ሃይማኖቱ ጠብቄያለሁ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 7 አመንታ ኤጌጅራ ኤርጋ ቁልቁሉ ጳውሎስ ጢሞቴዎስ ይፈረስ ሰለማፋ በቆና አፉር ለኮሳ ቶርባ አክቴዳፊ የማዋቀዮቲ መተቱሬ ከነቡሬ ፈቱራን አያነ ጉያራ ከበጀሙ ሴናሳ ሐለ ዱፋቲሳ ኪታብ ቆልቆሉን ዋንደሩ ወንበር ቀምኔ ላላ ዋና ቦቲኬኛ ዋን ቆልቆሎታ ቢቢሲ ወለካቴ ተርግሜ አከበርሲሱ ከዳፈ የመሰነፍ ያተው ሃይማኖትን ጠብቄያለሁ። ቃሉን የተናገረው ታላቁ ሐዋርያ ቅዱስ ጳውሎስ እንደ እናታችን እንደ ቅድስት ቤተ ክርስቲያን ሥርዓት መሰረት ዛሬ የምናከብረው ታላቁ በዓል ኮከ ሃይማኖት የሃይማኖት አለት የተባለው ታላቁ አባት ቅዱስ ጴጥሮስ እንዲሁም ልሳነ እፍረት ማኅቶተ ቤተ ክርስቲያን የቤተ ክርስቲያን መብራት የተባለው ታላቁ ሐዋርያ ቅዱስ ጳውሎስ ያረፉበት የዕረፍታቸው በዓል ነው። በረከታቸው በሁላችን ላይ ይደርብን። ከፍ አድርጋችሁ አመስግኑ። ጉያ ራከና ጉያ ከታን ዮኪን ቡኡረ መነ ክርስቲያና ከንጀራም ቁልቁልቺ ጴጥሮስ አንገፍኒ ዱከቦታ አከሱመስ አፋንሳ ኡርጎፍቱ ከንጀላሚ ኢፈመነ ክርስቲያና ጀዳሚ ከንቤከሙ ቁልቁልቺ ጳውሎስ ጉያ እቲ ቦቀተን ጉያ ያነሳኒ እቲ ከበኙራ ዋቀይ ጉያ ያነከናት ሙቤ ልልቻት ገለተ ይፈላ ኤካበ ገለታንስ ቁልቁል አባቴን አባ ገብረ መንፈስ ቅዱስ ዮኪን አቦን አኩመ ዱከቦታ ኢሳን ጀልቀባ አኩመ ቁልቁሉ ጴጥሮስ ፊ ጳውሎስ ዋቀይ ተጃጅሎዳን ቀብሱራ ሄዱራ ወተን ዋንጅረሚፍ አያኒ ሳኒ ጉያ ራከና አያና ቁልቁሉ ጴጥሮስ ፊ ጳውሎስ ወጅኒ ከበጀማ ኤቢ አባቴኛ አቡነ ገብረ መንፈስ ቅዱስ ኤቢ አቦ ሁንዱ መከኘራ ሁሉ ልቻ ዋቀየ ገለተ ይፈዳስ ቅዱስ ጳውሎስ ሃይማኖትን ጠብቄያለሁ ብሎ ይናገራል። እንግዲህ ሃይማኖት እንዴት ነው የሚጠበቀው? ቅዱስ ጳውሎስ ይህንን ቃል እንዴት ነው የተናገረው የሚለውን ስንመለከት ሐዋርያ ቅዱስ ጳውሎስ በሐዋርያ ሥራ ላይ ስትመለከቱ በስፋት ታሪኩ ተመዝግቦ ታገኛላችሁ። ብዙ መከራ፣ ብዙ ስቃይ፣ ብዙ መንገላታት፣ መራብ፣ መጠማት፣ መሰደድ ያልደረሰበት ነገር የለም። ስለ ሃይማኖትን ስለመጠበቅ ሃይማኖታችሁን ትጠብቃላችሁ? ቤተ ክርስቲያናችሁን ትጠብቃላችሁ? እንዴት ነው የምትጠብቁት? እንዴት ነው የምንጠብቀው? ብዙ ሰዎች ዛሬ የሃይማኖት ተቆርቋሪ በመምሰል ቤተ ክርስቲያንን የሚጠብቁ በማስመሰል ቤተ ክርስቲያንን ሲሳደቡ እንመለከታለን። ወገኖች በተለያዩ ሚዲያዎች ስትመለከቱ
ቤተ ክርስቲያን በተለያዩ ሰዎች እኛ የቤተ ክርስቲያን ልጅ ነን፣ እኛ ሃይማኖተኞች ነን በሚሉ ሰዎች ሁሉ ጊዜ እየተሰደበ የስድብ ቃልን ትሰማላችሁ። አንዱ ጳጳሱን ይሰድባል፣ አንዱ ቄሱን ይሰድባል፣ አንዱ ሰባኪውን ይሰድባል፣ አንዱ የሰንበት ትምህርት ቤት ዘማሪውን ይሰድባል። እርስ በርሳችን እየተናናቅን አንዳችን ሌላችንን እያዋረድን ሃይማኖትን እየጠበቅን ነው ወይ? ኤጋጅራ መንታከኛ አከምቲን ኤጋጅራ ቁልቁልች ጳውሎስ አመንቲ ለጌጅራ ጀቹራን ከንዱበቴ ጊድራ ሄዱን ረች ዳወተሜ ቤላኤ ዶቦቴ ጎዳኔ ሂዳሜ ሬበቤ አለሜ ብሩክፈሜ ኢግኒሳሉ ለኤ ለፈረጉት ተሜት ዋን ሄዱን ጊድራ ሄዱን ረች ዳወተሜ አመንቲ ከነይ አቦቲን ከኛ ቁልቁሎን ዱከቦኒ ጋፋ አመንቲ ሳኒ ኤጋን ጋፋ አመንቲ ሳኒ በሲሰን እን ወዩና ረብሲኔ ወሬሶጂን ተጃጅሉ ሲነረብሲኔ ወሬሳኖጂን ተጃጅለንስ እንቱፈኔ መቃሳኒን ጡሬሲኔ ምትገሩ ወሊ ከኛ መትነመ መነ ክርስቲያናት ጀነ ቤተ ክርስቲያን ከኛ ኪን መና አመንታ ከኛ ኤግኔ መነ ክርስቲያና ከኛ ትክሲነ ጀነ ኦፊክ ከኛ ወሊ ከኛ ነው ረብሲኔ ኦርሞታፍ ወሳት ላጀራ ኩኒ አመንቲ ኤጉሙቲ መተወቀዩ ወቀዩን አመንቲ ከየጭብስነ ከዩ ጃለለሳቲ አርጁማይሳቲ ነው አገርጋር ተብቃላችሁ ሃይማኖታችሁን ተጠብቃላችሁ። ለዘመናችሁ ተጠብቁ አትፈልጉ የጥፋ ይቅር ማህተሜን አልበጥስም ብለው አንገታቸውን የበጠሱ ብዙ ሰዎች አሉ። አመንታን ከኛ በዱራ ክሪ ሞርመ ከኛ ኩተሙራ ሞርሚ ከኛ ኩተሙ ወየደኒ ነሞኒ በዱን አመንቲ ሳኒ አመንቲ ከኛ አመንቲ ክርስቲያና ካንታ አመንቲ ኡጋ ካንታ አመንቲ ከራ ሞቱና ዋቀዮት ነመቀየች አመንቲ በቆና በረበራ ማፍከኒቱ ከንዱርሲቴ አቦቲዳን ሁንደ ሰምቴ ክርስቶስ ከኒሸ ቀጀልቼ ከኒሸ ጀልቀቤ ወረ ቅዱስ ጳውሎስ የሃይማኖታችን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። በምን እንሩጥ? ማንን ተመልክተን? ክርስቶስን ተመልክተን። በዕብራውያን መልእክቱ ምዕራፍ 12 ቁጥር 2 ላይ ተመልከቱ። ኢየሱስ ክርስቶስ ይላል ኢሳመንቲ ከኛ ጀልቀበ ኢሰጡኝ ጀልቀቡ ቆፈምቲ ነሞኒ ባየ ሊጀልቀቡ ጥሙሩን ገሮ ባየ ውፋተ ደምተዋቀኝ ጥሙሩ ቱልፋተ ጀልቀቡን ሰውባል ነሚ ጋፋ ምን ጀልቀቡ ነሚ ገረ ምን ዋቀኝ ትለፉ ጀልቀባ አካታይኒ መነዋቀኝ እቲ ተጃጅሉ አካታይኒ መነዋቀኝ እቲ ጅልሚፈቱ አካታይኒ ከነና ይተቀጡ ባቂ ነመናፍሲስ ወለካ ከኘት ከሰት ኒላፍና ኡመርት ሞኒ ኩፍና ሊደጠምና ገሩ ኢየሱስ ክርስቶስ አመንቲ ወትያራ ኦርዶፍ ሙከና አመንታን ወትያራ የቡቀ ሙከና ኢሰቱ ጀልቀበ ኢሰቱ ጡሙ ኢሳ ጀልቀበ ኦብሳ ገዶ ፈቀሙራ ጎተለም ከሰት ያለቹራ ሞራሎኒ ከሰት ያለቹራ ጀልቀበ ኤሰቱ ጡሙሬ ፈኖረቲ ፈኒ መሙራ ብያጅ ማታ ቀራኒ ወራቲ ይገሳሉ ራሴ ጆሌ አዳም ኢሳን ዱቲ ትቡርታ ኤትሬ ትሬኛ ላቹራ ጡሙሬ ለሚሳፋታ ወለቻ ገለጥ ፈራ ወፍታ ይህንን ሃይማኖት ነው ቅዱሳን አባቶቻችን ሐዋርያት የጠበቁልን። እንዴት ጠበቁ ብለን ስንመለከት በጥቂቱ ከመጽሐፈ ስንክሳር አንድ ታሪክ ነግራቸዋልና ታሪኩን አጠር አድርገን እንጨርሳለን። ሐዋርያው ቅዱስ ጴጥሮስ ከሐዋርያው ዮሐንስ ጋር ሕዝቡን ለማስተማር ሕዝቡን በሃይማኖት ለማነጽ ወደ ክርስትና እምነት ለማምጣት ወደ አንጾኪያ ከተማ ሄዱ ይላል። ማንና ማን? ቅዱስ ጴጥሮስና ቅዱስ ዮሐንስ ሁለቱ ሐዋርያት አሕዛብ ወደ ሞላባት ጨካኞች ወደ ሞሉባት ወደ አንጾኪያ ከተማ ሄዱ ይላል። የከተማው በር ላይ ሲደርሱ ሰዎቹ እጅግ ክፉዎች ስለነበሩ ከየት መጣችሁ? እንዴት መጣችሁ? ምን ፈልጋችሁ መጣችሁ? ለምንስ ወደዚህ ከተማ መግባት ፈልጋችሁ? እያሉ ብዙ ጥያቄዎችን ጠይቋቸው።
ለእያንዳንዱ ለሚመልሱት መልስ በስድብ በማንገላታት በመገፍተር ወደዚያ ከተማ እንዳይገቡ ከለከላቸው። ቅዱስ ዮሐንስ አዘነ። እንዴት አድርገን ነው ይህንን ጨካኝ ሕዝብ ወደ ክርስቶስ የምናመጣ? እንዴት ወደ እውነተኛ ሃይማኖት እናመጣቸዋለን እያለ ተጨነቀ። እንዲህ ከሆነ የከተማውን በር መግባት ካልቻል የከተማ ጠባቂዎች ይህን ያህል ካንገላቱን ወደ ከተማው ስንገባ እንዴት ይሆን የሚደርስብን መከራስ ምን አይነት ይሆን እያለ ሲጨነቅ ወደ ከተማ መግባት ጀመሩ። እንደምንም ብለው ወደ ከተማ ገቡ። ወደ ከተማ በገቡ ጊዜ ማንም ሰው እንዳይሰማቸው እየሰደቧቸው፣ እየገረፏቸው፣ እያንገላቷቸው ቆይተው ከዚያ በኋላ ጸጉራቸውን ከመሃል በምላጭ ናቸው። አሁን አንድ ሰው ግማሽ ጸጉሩን ተላጭቶ ቢመጣ እናንተ መካከል ቢቆም እንዴት ነው የምትሆኑት? እንግዲህ ለማስተማር በተነሳን ጊዜ ሰዎቹ በጭካኔ ጸጉራችንን ግማሹን ላጭተው ደብድቦ ገርፎ አስሮ ወደዚህ ወደ ቆሻሻ ስፍራ ወደ ገንዳው ወረወሩ። ቅዱስ ጳውሎስ ምን አለ? አይዟችሁ ወንድሞቼ እነዚህን አሕዛብ አስተምረን ወደ ክርስቶስ እናመጣቸዋለን። ምን አድርገን እኛ የጠፋውን እጅግ በደንብ ርቆ እንዲጠፋ እናደርጋለን። አሁን አንድ ሰው ጾም ሲበላ ታዩት በድንጋይ ወደ ማባረር ትሎ የሰማነው ቤተክርስቲያን ድረስ ያለበት ነው። በለጠ እንዲርቁ እናደርጋለን። የበለጠ ከሃይማኖት እንዲርቁ እናደርጋለን። ደካማነታቸውን አይተን ከማበርታት ይልቅ እንዲበረቱ፣ እንዲሻሻሉ፣ እንዲተጉ ከማድረግ ይልቅ የበለጠ እንዲደክሙ ነው የምናደርጋቸው። ሐዋርያት ግን እየተገረፉ፣ እየተሰደቡ፣ እየተዋረዱ እነዚያን ለማክበር ይተጉ ነበር። ክርስትና እንዲህ ነው ብሎ ተቆሎ አመንቲ ኤጉን ሰልባት ሚቲ አመንቲ ኤጉ ፊ ኦፌጉን አደላ ሚቲ ኦፊ ኬኛ ኦፌግና ከበጀ ኬኛ ይገና ፕሮቶኮል ኬኛ ይገና ገረመነ ቁልቁልና ገረመነ ዋቀዮት ጋፈዱፍ ቆማቲ ጢንቆን ወዱ ሙደቴ ኦፊፈና ነመኢፈን ነመት አራ አመንቲ ኬኛ ራይ ገርቦዳት ደቦዳ አፍያን መነ ክርስቲያና ኬኛ ራይ ቹፍለና ገሩ አክስሚቲ ቁልቁልቹ ጴጥሮስ ፊ ዮሐንስ ገረ መጋላ አንጾኪያ ደመኒ ኡመተ ኦሮሞታ ካና መንቱ ወራ እንቀም ያመንቱ ዲቢሱዳ ክርስቲያኑማ በርሲሱዳ ወንጌል በርሲሱዳ ገረገር በሳንቲ ጋፈ ደመኒ መኒ መጋላ ሰናተማ በልበለ ሰኑ ሳገር ጋፊ የዱቲ ባይሰን ሚዳና ንሬባኒ ሩበንሰ ሳኒ ወለካ ራደኒ ወለካ ሳሙረ ተንቢሰኒ አርካት ሚለ ሳኒ ዳዳን ገረ ጡራዋት ገርበተ መጋላ ማለት ባስልጅ gaafa kana isaan waan isaan irra ga'e kanaaf gidiraa isaan irra ga'e kanaaf waan tokkotti nagamu maaliif kan tajaajilan Kiristoos waan ta'eef kan eegan amantaa waan ta'eef amantii kana tiksuudhaaf immoo hanga du'aatti of kennanii jiru waan ta'eef kan hundumaa ibsanii waa'ee saba kanaa waa'ee uummata magaalaa san keessa jiraatu cubbuu dhaga'amanii jiraachuu isaanii amantaa irraa fagaatanii jiraachuu isaanii waaqayyo irraa fagaatanii jiraachuu isaanii boqonnaan akka isaan barbaachisu waaqayyo akka isaan barbaachisu abdatanii gara isaanitti deeman. Kanaaf isaanitti naare gocha isaaniitti waan tokkotti nagaamne isaan haala ba'uudhaan kaane gaafa isaan dhagaatti darbatanii isaan immoo uleedhaan hin reebne taa'anii garuu waa isa gaddaa turan bu'aa turan uummata kana akkamittiin gara waaqayyootti deebifne gaafa kana qulqullichi Phaawulos gara isaanitti dhufe hin gaddinaa yaa obboloota koo jara kana gara Kiristoositti ni deebifna gara eenyutti ni deebifna Garanti ni deebiifna jirtuwa mutawaqee jirtu leellicha waaqayyo galateeffadha. Namni dhageettii keessanii waan as jirtu afranatti fakkaachuu danda'e. Waan ofii waan gidiraa isaan irra ga'ee waa tokko isaanii cinqe. Garuu badiinsa uummata sanaa baay'ee isaan cinqaate. Isin kiristaanonni garuu isaaniitti gaditu. Namoonni hedduun gaafa mana kiristaanaa irraa baqatan gaafa amantii isaanii jijjiiratan isin gaddisiisa isinitti dhaga'ama. Dhaga'ama.
ድሮ ዱራኑ ቀርቀራረን ይላል ዱራኑ አንታንቀው ነገ ዱራኑ ግን እንደተበስ ነው በርበር አከበሩ አከፈጋቱ ታስ ወንም በርባኑ እንጅሩ ይሰበደ በርባኑ ክርስቲያን መኪስ ይልቹ ካን ኦፊኬሰን ዋን ቤተን ዩኒቨርሲቲ ሃንገረን ደሰን ለቢሱ ዲዝኒ ረጅራ ተቆንቶ ቆንቂ ከናፍ ቁልቁልጭ ጳውሎስ ሊደብና እንሸክና ገረኝ ከዛ በኋላ ቅዱስ ጳውሎስ ምን አለ እኔ ጣዖት አምላክ መስዬ ወደ ጣዖቱ ቤት እገባለሁ ወደ ማን ቤት ወደ ጣዖቱ ቤት እገባለሁ አለ ቅዱስ ጳውሎስ እንዴት ያለ ጥበብ ነው በእርግጥ ዛሬ አንድ ካህን ተነስቶ ወደ ሌላ ሃይማኖት ተቋም ወደ ቤታቸው ቢገባ ለምን ገባ ምን አለ ወዲያው ጥሩምባ ይነፋል በቃ ፊሽካ ይነፋል አሁንማ ተመችቷል በቃ ፌስቡክ አለ ቲክቶክ አለ ይለቀቃል ፎቶ ተነስቶ ይሄው ጋር ያገኘነው ሃይማኖት ያለ ሃይማኖት ሲገባ እዛ ኑሮም እያታለለን ቤተክርስቲያናችን እያረከሰ ነበር እንላለን አንልም ለማረቅ አንችልም በቃ ይሄ ሰው እንዴት አድርጎ ነው ጠንክሮ በርትቶ እዛ ተመላልሶ እዛ ያሉትን አህዛብ አስተምሮ ወደ ክርስትና ሃይማኖት ማምጣት የሚችል አለን ያኛ መጥፎች አህዛብ እኮ አህዛብ ነው ወገኖች ከክርስቲያን የሚመጣ ፈተና ግን እጅግ በጣም ከባድ ነው ከወንድም መፈተን ከእህት መፈተን ከቤተሰብ ፈተና ሲደርስ ከባድ ነው የውጭውን ተቋቋማለች ይችላል የውስጥን ግን መቋቋም ይከብዳል ስለዚህ በዛን ጊዜ የነበሩ አባቶቻችን ሐዋርያት ተቃውሞ ከውጭ ነበር እነሱ እርስ በርሳቸው ይደጋገፉ ነበር ይደጋገፋሉ እንዴት ክርስቲያኖች ማድረግ እንዳለባቸው ይመካከራሉ ቅዱስ ጳውሎስ ወደ ጣዖቱ ቤት ገባና የጣዖቱን አገልጋዮች እንዲህ አላቸው ምንድነው እዚህ አካባቢ ግርግር አለ ያበዱ የሚመስሉ ሰዎች አሉ ጸጉራቸው የተላጨ ሰዎች አሉ ምንድነው ስራቸው ምንድነው የሚፈልጉት አዲስ እንግዳ ትምህርት እያስተማሩ ነው አዎ ምንድነው የሚያስተምሩት እስኪ አምጡልኝ እኔ ልመርምራቸው እያንዳንዳቸው ልጠይቃቸው ቀረቡ ለቅዱስ ጴጥሮስ ለቅዱስ ዮሐንስ ቀረቡ አንድ ወገናቸው ነገር ግን በተቃራኒ ቆመው መነጋገር ጀመሩ ለምን አንዳንድ ጊዜ ቀጥታ ስትነግሩ አይሰማቸው ዞር አድርገህ አሳመነው የምትነግረው አሳመነው እንዲሰማ የምታረገው ገና ስትናገረው ድንጋይ የሚያነሳ ካለ ተፈንክተህ ሞተህ ልታስተምራችልም ስለዚህ ባክ ወንድሜ ተወኝ ብለህ ተንበርክከህ ለምንም ቢሆን አምልጠህ ከዛ በኋላ ቁጭ ብለህ ታወራዋለህ እሱንም ትሰማዋለህ ማውራት ብቻ አይደለም ከዛ በኋላ ቅዱስ ጳውሎስ መጠየቅ ጀመረ ለቅዱስ ጴጥሮስ እናንተ ምንድነው የምታስተምሩት እንግዳ ነገር ምንድነው እኛ አምላካችን ጣዖታችን የምናመልክ ሰዎች ነን እናንተ እስከ የት ነው የመጣችሁ ማንንም ነው የምታመልኩት ስለማን ነው የምታስተምሩት አላችሁ ያን ጊዜ ለቅዱስ ጴጥሮስ መናገር ጀመሩ መንገድ አገኙ ቀርሞ ማንንም አይሰማቸውም ነበር አሁን መንገድ አገኙ ማለት እግዚአብሔር መንገዳችንን ይክፈትልን ከዚህ በኋላ ማውራት ጀመሩ እኛ የምናገለግለው ዓለማትን የፈጠረ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የሁሉ ጌታ የሁሉ አምላክ ሁሉን መፈወስ ማዳን መግደል የሚችል ማነው መመገብ የሚችል በኋለኛው ዘመን አዳምና ልጆቹን ለማዳን ለሰው ልጆች ሁሉ ብሎ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ መከራን ተቀብሎ ሞት ተቀብሎ ሞትን ድል አድርጎ የተነሳው ብዙ ጉራንን ያበራ ሁያንን ያስነሳ በማጣን ያቀና ታላቅና ገናና አምላክ ለዘላለም የሚኖር ኢየሱስ ክርስቶስን እንሰብካለን የእርሱ አገልጋዮች ነን አሉ ክርስቲያን ለሱ ይገባል እንዲህ መስክር ያስፈልጋል መስክሩ አጋጣሚውን ሲያገኙ ስለ ክርስቶስ መናገር ጀመሩ ከዚያ በኋላ ቅዱስ ጳውሎስ ሌላ ጥያቄ ያስከተለ እናንተ የምታመልኩት አምላክ ሙታንን ማስነሳት የሚችል ከሆነ ዕውርን ማብራት የሚችል ከሆነ የታመሙትን ማዳን የሚችል ከሆነ እናንተስ በእምነታችሁ በምታመልኩት አምላክ የምታረጉት ነገር አለ ወይ? አዎ እርሱ በሰጠን ጸጋ እርሱ በሰጠን ስልጣን እኛም እንፈውሳለን ድውያንን እንፈውሳለን ዕውራንን እናበራለን የሞቱትን እናነሳለን ሲፈርጋቸው ምስል
የምንመስል መስለያለን አለ ቅዱስ ጳውሎስ። ድሆች ብንሆን ድሆችን ባለጠጎች እናደርጋቸዋለን። ታላቅ ስራ ነው። ክርስቶስ ለኛ ለሰው ልጆች የሰጠን ስልጣን እኮ እጅግ በጣም የሚደንቅ ነው። መስገና ግን አናስተውልም። ይህ በሉ ገሩት ይገዱ ከመወልኩኒ ጋፋ ዱበቱን አስጣራ ለበኒ ቢነገዝያ መቆልቹ ጳውሎስ ገረመና ዋቄሰና ኢሳኒት ወልሴኔ ዋቀተንፈሞ ሳኒ kan waaqeffatu fakkaachuudhaan isaan waliin dhaabbatee obboloota isaanii komoode isa wajjin tajaajilan qoruu jalqabe. Eenyudha isin eessaa dhuftanii waa'ee maalii barsiiftu barumsi keessan haaraan kun eessaa dhufe jedhee gaafate. Isaanis akkas jedhanii deebisan jaarraa gaafa argatan nuti Kiristoosiin tajaajilla. Kiristoos jechuun addunyaa irra inni namni dura kan turedha. Inni immoo dhalaadhaan fayyisuudhaaf samiirraa bu'ee qulqulleetti haadha keenya dubroo maaramiirraa dhalatee biyya lafaa kanarra gaafa deddeebi'u warra jaamaataan jaamaa isaanii ibsaa, warra naafataan naafummaa isaaniirraa isaan fayyisaa, warra du'anii du'aa kaasaa kan ture. Boodas ijoolleen Addaam hammeenyan irratti kaka'anii hinaaffiidhaan Ayhuudonni irratti kaka'anii kan isa fannisan gidiraa hedduu kan irratti raawwatan guyyaa jimaataa dhiiga isaa lolaasuudhaan fannoo irratti fannifamee du'ee awwaalamee awwaalcha naafanaa otoo hin jedhiin awwaalchi keessaa ka'ee gara samiitti kan ol ba'e waan hundumaa kan danda'u hundumaa kan jiraachisu hundumaa kan sooru isa waaqessidha. Isa tajaajila jechuudhaan waa'ee Kiristoos ragaa bahaa nuti carraa argannetti fayyadamnee waa'ee olaantummaa keenyaa, waa'ee kabaja keenyaa, waa'ee firoota keenyaa, waa'ee firoota keenya sooressu ta'anii waa'ee abbootii keenyaa haasa'uu dandeenya. Waa'ee Kiristoos isa nuuf du'e isa dhiiga isaa nuuf baasee garuu carraa argannetti fayyadamnee naasuu. Ilpina san keessa taanee miti gidiraa keessa taanee miti haala biyyotaa keessa taanee nuti waa'ee Kiristoos hin lallabnu. Isaan garuu gidiraa san keessa ta'aniiti waa'ee Kiristoos hin lallaban. Isa waaqessinaa, isa garsiifnaa, waa'ee isaa dubbanne, waa'ee isaa soofneessa tajaajila jedhanii dubbatan. Qulqullichi Phaawulos itti aansee gaafii gaafate. Inni isin waaqeffattan, inni isin tajaajiltan kan du'aa fayyisu yoo ta'e, kan jaamaa fayyisu yoo ta'e, isinoo maal gochuu dandeechuu? Mee nutti argisiisa jedhee gaafate. እድሎትን ከፍተናል። ምን ማድረግ ትችላላችሁ? የክርስቶስ ተከታዮች ከሆናችሁ እሱ እንዲህ ከሆነ እናንተ ደግሞ ምን ልታደርጉ ትችላላችሁ? እኛም እሱ በሰጠን ስልጣን ዕውርን እናበራለን፣ ሙትን እንመልሳለን። ዕውር መጣ፣ አበሩ። የታላቁ የዚያ ከተማ ንጉሥ ሰው ልጁ ሞቶበት ከሞተ 3 ወር ሆኖ ነበር። ስንት ወር? 3 ወር። ንጉሡ ሐዘን ውስጥ ነበር። ገና ከሐዘኑ አልተጽናናም ነበር። እነዚህ ሰዎች ማስነሳት የሚችሉ በሆነ እስኪ ያንን የንጉሡን ልጅ ያስነሱ ተባለ። ከ3 ወር በኋላ የሞተውን አስነሱ። ክብር ለመድኃኔዓለም። ከዚያ በኋላ በእነሱ ላይ ጨክነው ብዙ መከራ ሲያጸኑባቸው የነበሩ ሰዎች በሙሉ አምነው በክርስቶስ ስም ተጠምቀው ክርስቲያኖች ሆኑ። ክብር ለመድኃኔዓለም። እነሱ እየተሰደቡ እየተገረፉ ብዙ ፍሬ ያፈሩ። እኛ ግን በሰላም ሆነን አንድም ፍሬ እያፈራን አይደለም። ንስሐ ግቡ እግዚኦ አቤቱ ብለን ብንለምን አንሰማም። አትጣሉ፣ ተፋቀሩ፣ በፍቅር ኑሩ፣ የክርስትና ምልክቱ ፍቅር ነው ብንባል ማናችንም አንሰማም። ስለዚህ እግዚአብሔር ልቦና ይስጠን። ጀርኩኒ gaafa maal gochuu dandeessu jedhamanii gaafataman qulqullichi Phaawulos gaafa isaan gaafatu akkuma gooftaan keenya fayyisaan keenya aangoo isaatiin waan hundumaa gochuu danda'u nutis warra dhukkubsatan ni fayyisna, warra du'anis ni kaafna, aangoo kana immoo kan arganne isarraa jedhanii itti himan. Kana booda jaaman dhufe ni ibsan, isa dhukkubsate ni kaasan, isa du'e ilmi mootii magaalaa sanaa ji'a 3 dura du'ee kan ture akka du'aa kaasan gaafa gaafataman maqaa gooftaatiin maqaa fayyisaa keenya Yesuus Kiristoosiin nama du'e sana ji'a 3 booda kaasan. Ilcha Waaqayyo galateeffadha. Kana booda gidiraa sana hunda keessa darbaniiti namoota magaalaa sana guutuu isaanii akkaman akka cuuphaman ijoollee Waaqayyo akka ta'an taasisa. Nuti hoo har'a haala mijataa keessatti waa'ee Kiristoos ni lallabna, waa'ee Kiristoos ni dubbanna. Toreenaafu wal jaaladhaa gaafa jedhamu wal jaalanna. Mana kiristaanaa tokkotu waliin tajaajilu, waliin tureenu, waliin lolu, waliin amannu, diinaaf saalillee waliin dabarsinu. Akkamitti kiristaanummaan keenya
sabaran neeyu rabaran inni dukuboota abbootii keenya rabaran sila jaalalaan kan guutamedha obsaan kan guutamedha nuti ni obsina mana kiristaanaa keenya kabajaan ni eegna kabaja mana kiristaanaa keenya ni eegna kana kan barbaachisu haala sanii tajaajilaa turaniidha qulqullichi Phexros guyyaa har'aa kun gaafa gahuun namoonni tajaajila isaa kana barumsa isaa kana baay'ee waan jaalataniif Phexros immoo maanguddoo waan tureef Neron Caesar mootiin jedhamu mootiin Roomaa gaafa isa ajjeesuudhaaf murteessu qaboon yaa'ee qabamee gaafa duutii irratti murtaa'ee namoonni masaraa mootummaa keessa jiran icciitii kan dhagaanii warri barumsa Phexros kiristaana ta'an yaa Phexros du'uuf jirta ka'ii bakka jedhan ዛሬ በሁሉም ቦታ ክርስቲያን መኖር አለበት አይደል? በቤተ መንግስቱ በየትኛውም ቦታ መኖር አለበት ክርስቲያን አንገፋፋ አንጣላ ቤተ ክርስቲያናችን የትም እንሁን ባለስልጣንን ብንሆን ለስልጣናችን ቅድሚያ እንስጥ ለቤተ ክርስቲያን ቅድሚያ መስጠት አለብን ለክርስቶስ ቅድሚያ መስጠት አለብን ባለ ሀብትን ከሆን አንተ አብራቸው የምትሰራ የቢዝነስ ባልደረባችሁ አህዛብ ከሆኑ ከእነርሱ ጋር አትተባበር ቅድሚያ ለቤተ ክርስቲያን ስጥ ቅድሚያ ለክርስትና ስጥ ዘላለማዊ ሕይወት ይበልጥብሃል ከምድራዊ ደስታ ይልቅ ከምድራዊ ቢዝነስ ይልቅ ሰማያዊ አንተ ልትሞትብን አይገባም ሂድ ከሮም ከተማ ውጣ ተባለ ውጥወታ በዛበት ጴጥሮስ አልፈራም ይሆናል መሞትን አልፈራም ጴጥሮስ ነገር ግን ክርስቲያኖች አሳዘኑ እንባቸው አሳዘኑ አባታችን ጴጥሮስ አንተ ከሞት ማን ያስተምረናል ማን ያበረታናል በሃይማኖታችን እንድንጸና ማን ያተጋናል ብለው ለምን አለቀሱበት ከዚያ በኋላ ጴጥሮስ ሾልኮ ወጣ ከገደለ ጉዞውን ጀመረ ልብሱ ትጥቁን ቀይሮ ማለት ነው ወንጌልን ይሰብክበት የነበረውን ትጥቁን ለውጦ ሌላ ሰው መስሎ ከከተማ ሊሸሽ ሊኮበልል ተነሳ በመንገድ ላይ ሳለ ግን ክርስቶስ መስቀል ተሸክሞ መጣ ከዚያ በኋላ ጌታዬ አምላኬ መድኃኒቴ ወዴት ነው የምትሄደው ጴጥሮስ አንተ ፈርተህ የሸሸውን ሞት ሊሞትልህ ወደ ሮም ከተማ ልትሰቀል ነው ጌታዬ ሆይ አንተ ከምትሰቀልማ እኔ ላንተ ሺህ ጊዜ እሰቀላለሁ ብሎ ወደ ሮም ከተማ ተመለሰ ከዚያ በኋላ ሊሰቅሉት ሲመጡ እኔ እንደ አምላኬ እንደ ክርስቶስ ከፍ ብዬ በመስቀል ላይ መስቀል የለብኝም ዘልዝቃችሁ እንቁላላችሁ አንተን ተክላችሁ ስቀሉና እንዲህ አይነት በመሰለ ሞት ክርስቶስን አከበረው ክብር ለመድኃኒዓለም ከፍ አድርጋችሁ እኛ ለሰው ወገን ለምን ሰው ገላመጠን ለምን ሰበካ ጉባኤ እንደዚህ አለን ብለን ብዙ ነው ብዙ በጣም ብዙ በቃ ተገርመን እንደው ተደንቀን እኮ ነው የምናወራው ወደ ስፈስ እንመለስ ብለን ነው የምናወራው ልባችንን መፍተን ደረታችንን መፍተን ጥሩ ስራ ያሰራን ይመስል ማለት ግን ለቤተ ክርስቲያናችን ስንመለስ ለእምነታችን ለክብራችን ለሃይማኖታችን ክብር ለአባቶቻችን ለአገልጋዮቹ እግዚአብሔርን ለሚያገለግሉት መስቀሉን ለሚሸከሙት እነሱ ኃጢአተኞች በደለኞች ቢሆኑ እግዚአብሔር ይጠይቃቸዋል እኛ ግን በቤተ ክርስቲያናችን ለአባቶቻችን ክብር መቆም አለብን የእነሱ ጥቃት የኛ ጥቃት ነው የእነሱ መሰደብ የኛ መሰደብ ነው የቤተ ክርስቲያን መሰደብ ነው የቤተ ክርስቲያን መሰደብ የክርስቶስ መሰደብ ነው ስለዚህ ቤተ ክርስቲያናችን እንድትጠብቅ እግዚአብሔር ይርዳል Akkuma keenya eeggachuu qabna. Mana kiristaanaa keenya eeggachuu qabna. Namni tokko gaafa arrabsamu mana kiristaanaa keenyatu arrabsama. Manni kiristaanaa keenya gaafa arrabsamu gooftaa nuti waaqessinu Kiristoositu arrabsama. Kanaaf calli hin jedhina mana kiristaanaa keessan tiksa. Abbootii keessan tajaajiltoota Waaqayyoo mana Waaqayyoo kan tajaajilan tiksa. Yoo dogoggora qabaatan dogoggora isaaniitti akka deebi'an dhoksaadhaan itti hima. Nama biraatti dabarsanii hin himina. Kabaja mana Waaqayyooti. Ulfina mana kiristaanaatu waan ta'eef. Haala saniin mana kiristaanaa keenya eeguudha. ቅዱስ ጳውሎስ ምን ቢሉ ብዙ ነገር አደረሰበት ብዙ ስቃይ ደረሰበት የሐዋርያት ሥራን ስታነቡ ሰፊው ስለ ቅዱስ ጳውሎስ ነው የሚተርከው ስለ ቅዱስ ጳውሎስ ምክንያቱም አንድ ጊዜ ለቅዱሳን ስለተሰጠች ሃይማኖት መጋደል አለ ለምን መጋደል አለ ለምን አንድ ጊዜ ለቅዱሳን ስለተሰጠች ሐዋርያው የያዕቆብ ወንድም ይሁዳ በመልእክቱ ምዕራፍ 1 ቁጥር 3 ላይ የሚናገረው ይሄ አንድ ጊዜ ለቅዱሳን ስለተሰጠች ሃይማኖት ጽፍላችኋለሁ ስለዚህ እንድትጋደሉ ስለዚህ እንድትሞቱ ራሳችሁን
ራሳችሁን አሳልፋችሁ እንድትሰጡ ማለት። ስለዚህ ቅዱስ ጳውሎስ ብዙ መከራ ተቀበለ፣ ተራበ፣ ታሰረ፣ በድንጋይ ተወገረ። ያልደረሰበት መከራ የለም ወገኖች፣ ያልደረሰበት ስቃይ የለም። በስተመጨረሻ ግን ሞት ተፈረደበት። እንዲሞት አንገቱ እንዲሰየፍ ወደሚቆረጥበት አንገቱ ወደሚቆረጥበት ስፍራ ሲሄድ ምን እያለ እንደዘመረ ታውቃላችሁ? በዚህ በሮሜ መልእክት ምዕራፍ 8 ላይ ያለው ቁጥር 30 ጀምራስ ሞት ነው፣ ረሃብ፣ ስደት ነው፣ መከራ፣ መራቆት ነው፣ መቸገር ነው። ማን ነው ከክርስቶስ ፍቅር የሚለየው? ማጣት ነው። የትኛው ነገር እኛ ብዙ ነገር ሊለየን ይችላል። አንድ መለከራቂ የሚለየው ሰው አለ። አንድ ቁራጭ ዳቦ የሚለየው ሰው አለ። ምናልባት በውድ ልብስም ተታለው ከሃይማኖቱ ቢወጣ ሰው አለ። ለስልጣን ብሎ ከሃይማኖቱ ከክርስቶስ የሚለይ ሰው አለ። ቅዱስ ጳውሎስ ግን ማንም ከክርስቶስ ፍቅር አይለየኝም አለ። እየዘመረ ይሄድ ነበር ይላል። የኔሮን ቄሳር፣ የታላቁ ንጉሥ፣ የሮማ ንጉሥ፣ ጨካኙ ክርስቲያኖችን የፈጃቸው ንጉሥ ዘመዱ የሆነች ግን የቅዱስ ጳውሎስን ትምህርት ሰምታ እርሱ ስለ ክርስቶስ እርሱ ስለ ፍቅር እንደሚያስብ ሰምታለችና እርሱ ሊሰየፍ ሲሄድ በመንገድ ላይ አግኝታ እያለቀሰች ሲያያት አይዞሽ አታልቅሺ ባይሆን መጎናጸፊያሽን ስጪኝ ብሎ ተቀበላትና ወደሚሰየፍበት ስፍራ ሄደ። ማን? ቅዱስ ጳውሎስ። ከዚያ በኋላ ወታደሮቹ አንገቱን ቆረጡት። ሲመለሱ ለንጉሱ ሪፖርት ለማድረግ ሲመለሱ እርሷ በቤተ መንግስት ውስጥ ነበረች። ምን አደረጋችሁ ብሎ ንጉሱ ሲጠይቅ ገለናቸዋል፣ አንገታቸውን ቆርጠናል። ጴጥሮስ ጳውሎስ ሞት ላይ ሃይማኖትን ጠብቂያለሁ። ምን ጠብቂያለሁ? ሃይማኖታችን እንድንጠብቅ እግዚአብሔር ይርዳል። አመንታ ከኛ ከይኑ ዋቀይኑ አገርጋ ቀምሱራ በሬዳ ቀምሳይራ ፊጊቸኮስ በሬዳ አመንታ ኮስ ኤጌጅራ ከነቦደ ገሩ ሁንፉን ከበጃ ናፍ ቆጳይ ጅራ ከናፍ ቆጴሰሞ ሁንዱመtti ሙርቴሱ ከንደንደው ሁንዱመ ጅራቺሱ ከንደንደው ዋቀ በርበራ ከንተ ክርስቶስና አነ ቆፋፍ ሚቲ ይህንን አስሩ። ለእኔ ብቻ አይደለም ሃይማኖቴን ጠብቄያለሁ፣ ብቻዬን ጨርሻለሁ፣ መልካሙን ገድል ተጋድያለሁ። ከዚህ በኋላ የክብር አክሊል ተዘጋጅቶልኛል። ያዘጋጀልኝ ደግሞ እርሱ ፈራጅ የሆነው ኢየሱስ ክርስቶስ ነው። ለእኔ ብቻ አይደለም። ለማን ብቻ አይደለም? ለእኔ ብቻ የሚባል የለም በክርስትና ሕይወት ውስጥ። ለአንተ ብቻ የሚሆን ለአንተ ብቻ የሚሰጥ ክብር የለም። ለሁላችንም ነው። የአባታችን መንግስት ርስቱ ለሁላችንም ይበቃናል። እስኪ ከፍ አድርጋችሁ አመስግኑ። ለእኔ ብቻ አይደለም አለ። ሃይማኖታቸውን ጠብቀው ተጋድለው እርሱን አምነው ስለ እርሱ መስክረው ለሚሞቱ ሁሉ ነው የተዘጋጀላቸው። ለቅዱስ ጳውሎስ ምስጋና ለመድኃኒዓለም ይሁን። ስለዚህ ሃይማኖታቸውን ጠብቁ ክርስቲያኖች። በተለይ በዚህ ዘመን ብዙ መከራ ብዙ ፈተና ይደርስባቸው በክርስትናቸው ምክንያት። ያንን ሁሉ ግን እናንተ የምትችሉት በጦር አይደለም፣ በጠመንጃም አይደለም፣ በከባድ መሳሪያም አይደለም። በምንድን ነው የምትጠብቁት? በፍቅር ነው የምትጠብቁት። እርስ በርሳችሁ በመዋደድ አሕዛብንም ቢሆን ጎረቤቶቻችሁን በመውደድ አገርን በመውደድ ወገንን በመውደድ ለገንዘብ ባለመሞት ሆዳም ባለመሆን። ስለዚህ እግዚአብሔር አምላካችን እንደ አባቶቻችን እንደ ቅዱሳን ሐዋርያት ሃይማኖታችንን እንድንጠብቅ እርሱ ይርዳል። ታላቁ አባታችን አቡነ ገብረ መንፈስ ቅዱስ በግብፅ ኒኒሳ ተወልደው ወደዚህ ወደ ኢትዮጵያ ሀገር መጥተው አሁን እኛ ብንሆን እንደው ከአማራ ክልል የመጣ ሰው ወይ የወንዜ ልጅ እያሉ እርስ በርሳችን ከኦሮሚያ የመጣው ሌላ ቦታ ብሄድ ወይ ሱማ እንሞ ለማብየኮቲ ወሊንጀነ ወልፋርሲኔ ወሊፍዱ ገንደኞ ሰይ ወሊፍዱ ነው አሁን ሰው ሱባፋችን ነው እማቸው ነው ሰው በብሔር በምናምን በሆነ ነገር በቃ እንደዚህ ነው ሲል እውነት ይመስላችኋል? ጥቅም ምን ይሆናል? መቼም መደጋገፍ ጥሩ ነው። ለክፍል ለገቡ ጥሩ ነው። አባታችን አቡነ ገብረ መንፈስ ቅዱስ ግን ከየት ነው የመጡት? ከግብፅ ነው የመጡት። ለማን ህዝብ ነው የተጋደሉት? ለማን ነው 100 ዓመት ባህር ውስጥ ተዘግዝቆ የጸለዩት? ለማን ነው 100 ዓመት ሙሉ ከአጋንንት ጋር ሲዋጉ የኖሩት? ለማን ነው 65 ዓመት ወንጌልን ዞሮ ያስተማሩት? ብዙ መከራና ስቃይ የደረሰባቸው በእሳት ውስጥ የጣሉት በእሳት ውስጥ ያለፉት ለማን ብለው ነው? ለእኛ ለኢትዮጵያ ህዝብ ነው። ክብር ለመድኃኒዓለም ይሁን።
እኛ ግን በትንሽ ነገር ተከፋፍለን እዛም በየመንደሩ በየቦቱ የሰፈር ሰው አይወድም። የአንድ ሰፈር ሰው ሌላ ሰፈር ሰው ይጠላል። አንዱ ቤተሰብ ሌላ ቤተሰብን እኮ ይጠላል፣ ይዋጋል። በተለያዩ ዓለም እንዲህ አይደለም ክርስትና። ክርስትና መሰረቱ ፍቅር ነው። ምንድነው? እግዚአብሔር ፍቅርን ያደለ ፍቅርን እንደሸማ ያልብስ። በፍቅር ኖረን ክብሩን እንድንወርስ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር። ይቆያል።